ቲክቶክ ታውቃላችሁ? 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 የምታውቁት እስኪ የምታውቁ ቲክቶክ አውጡ እንጂ በደንብ አውጡ። በደንብ አውጡ። በሞት ያውጡ በደንብ አድርጋችሁ። ሊቅ ነው ህዝቡ እናንተ። በጣም ግሩም ነው። ቲክቶክ ታውቃላችሁ? እሺ ወደ ሐሳቤ ልውሰዳችሁን። ስራ ቲክቶክ እንትን ይላል ድንበር አለው የለውም? ማለት ያበቃል። ስክሮል ስታደርጉት ምንድን ነው የሚያደርገው? ዝም ብሎ ምን ማለት ነው? መሄድ ነው። ለምንድን ነው እንደዚህ የተደረገ? ሰው እንዳይረካ ነው። ሰው እንዳይረካ ይችን አይቼ እስቲ ቆይ ደግሞ ይችን ሊያት እስቲ ቆይ ይችን ሊያት ስለ አይንህ ጠፍቶ ቁጭ። ደስታ ግን የለም። ጭንቅላት ፈዞ አይምሮ ደንዝዞ ልብ ባክኖ አይንህ ደም ለብሶ ጉልበት ደክሞ እቅድህ ጠፍቶ ዓላማ ባክኖ ከስራም ሳትሆን ጭንቅላት ማዞር። ደስታን ከዚህ አትፈልጉት። መጠጥ ሰው የሚጠጣው እስኪሰክር የሚጠጣው ለምንድን ነው? ደስታ ፍለጋ ነው። መከራችን ያየ ነው በመጠጥ። አሁን እኔ አብነት ትምህርት ቤት አለኝ። 100 ሺህ ብር ስጡኝ ብል የሚያቀምሰኝ የለም። ውስኪ ግን 160 ሺህ ብር ገዝቶ ይጠጣል። ምን ፍለጋ ነው? ደስታ ነው። ውስኪ አረቂ ስሟን ቀይራ ነው በሰው ላይ የምትቀልለው። የእውነቴን ነው። አዎ ታሽጎ ሲመጣላችሁ ጊዜ ውስኪ እንዲሁ እኮ ይገርማል እኮ። ሐዘንን የሚያስረሳው መጠጥ መስሏቸዋል? አይደለም። ለምሳሌ አሁን አንድ ሰው ባንክ ያለብህን ዕዳ መክፈል ስለማትችል ከሰኞ ጀምሮ ቤቱ የሚታገድ መሆኑን ብሎ መንግስት ቢጽፍበት ያንን ለመርሳት ይዞ ይጠጣል። ሲጠጣ አይምሮ ድውዝ ብሎ በቃ ጭንቅላቱ ይለዋል ዕዳ የለብህም ይለዋል። ተኝቶ ሲነሳ ለካ ቤቱ ሊታሸግ ነው። ይመጣል ደግሞ ያ ጭንቅላት ባለው ዕዳው አሁንም አለ። ጠጥተህ ስጨርስ ዕዳ የሌለብህ ባለጸጋ ትሆናለህ። ፎቁ ያንተ፣ ባህር ዳር በአጠቃላይ ያንተ፣ አዲስ አበባ ያለ ንጉሱ አንተ፣ ሁሉ ነገር ማለት ነው። በቃ ሊቁ አንተ ሁሉ። አፄ ቴዎድሮስ በፈረስ እየሄዱ አሉ። አንድ ጊዜ አንዱ ሰው ሰክሮ ጌታው ይሄ ፈረስ ይሸጣል? ንጉሱን ማለት እኮ ነው እንግዲህ ተመልከተዋል። እና ሰው ሲሰክር እኮ ንጉስ ሁሉ ነው። እዛ ይሄ አርበኞቹ ይሄ ውሻ ሬሳ ንጉሱን እንዲህ ይላል እንበለው አሏቸው። ታውት ነገ ነው የምናነጋገረው፣ አሁን እሱ አይደለም ማለት። በበነጋው እናበሉት አሉ። መጣ። ፈረሱን ግዛኝ አሉት። ብያለሁ እንዲህ አለ። አዎ ብለሃል። አይ ትናንት ብቻዬን አልነበርኩም ከነጌሾ ከነብቅል ጋር ነበልኩ አላሉ። ስለዚህ አሁን የምነግራችሁ ምንድነው? ሲነጋ መከራ እንዳይወርድብን ሁሉ በመጠን ይሁን፣ ሁሉ በልክ ይሁን። እዚያው ደስታ አትፈልጉ። ግብረ